ወረዳ አካባቢ ነው የመጣው። ስራ ሂደትም በሰው ኃይል ነው። ብቻ በኋላ ላይ ያው እዛና እዚህ ቁጭ አለንና ያው 17ን ስራ መጀመር ስላለብን አዲስ ነበር የሆነብን ማለት ነው። ከዛ ለመውጣት ምን ማድረግ አለብን የሚለውን ነገር ስንሄድ የነባሩን አሰራር ምን ይመስላል ብለን ስንቃኘው በአብዛኛው ሳቢ አልነበረም። የትምህርት አገልግሎቱ ደግሞ እንደ ኤሊቱ አይነት አካባቢ ላይ የስልጠና ማዕከል ነው ማለት ይቻላል። በጣም አማካሪ ነው፣ ለተቋሙ አማካሪ ነው። ስለዚህ ይህንን ለመውጣት ስልጠና ፍላጎትን መጠየቅ ነበረ። ስልጠና ፍላጎት ተጠየቀ። በአጋጣሚ ዳይሬክተሩም አዲስ ነበረ እዛ ትምህርትና ስጋት ላይ ያለው። ለዚህ ነገር ትልቅ ትኩረት ሰጥቶት ኤሊቱ ላይ ትልቅ ስልጠና እንዲሰጠን ተደረገ። ስልጠናው ላይ ከፍተኛ የሆነ እውቀት የቀሰምነው የዚህ የትምህርት አሰጣጡ መቀየር እንዳለበት እንደገናም ደግሞ አዋጆቹ ላይ ህጎቹ ላይ ትኩረት ተሰጥቶ ስለሆነ ስልጠናው የተሰጠው። በአጋጣሚም ሆኖ ኦፊሰሮቻችን በተለይ አንዱ ኦፊሰራችን ከዚህ ስራ ጋራ ወንድሙ ይባላል ያው እዚህ ነው ያለው። ከዚህ ስራ ጋራ በጣም ቁርኝት ያለው ነው። ቶሎ ነው ወደ ሲስተሙ የገባው። ስለዚህ በራሱ መድረክ ይዞ መምራት ማስተማር የተጀመረው። ቡድኑም እንደዛው እገዛ እያደረገ ነው የሄደው። አሁን አሰጣጡ ተቀይሯል። ከበፊቱ የነበረው አንዳንዴ ጥሪ ጠርተን ከስተመር አይገኝልንም ነበረ፣ ነጋዴው አይገኝልንም፣ ይበተን ነበረ በፊት የነበረው ማለት ነው። አሁን ግን ኦልሬዲ በጣም ትልቅ ቫልዩ ተሰጥቶት ከፍተኛ ግብር ከፋዮች ይገኙበት ነበር። አዳራሽ ግማሽ እስከ መሆን ደረጃ ደርሷል። ግን እዛ ውስጥ የነበረው ምንድነው ያው በአብዛኛው ለትምህርት ቀድሞም ሲሆን ከኤዲቱ ላይ ካለው ተሞክሮ ስንወስድ ትምህርት ማለት በቃ እነሱም እኛ ያሳለፍንበትን ሁኔታዎች አሳልፈዋል። ትምህርት የማይፈለግ ሰራተኛ የሚመደብበት፣ ኃላፊ ጋር የማይስማማ የሚመደብበት ወይንም ደግሞ ጥሩ ኮሚኒኬት የለውም የተባለበት ነበር። ኤሊቱ ላይ እንደዚህ አይነት ችግር ነበር። ከዛ ግን ተወጥቶ አሁን የስልጠና ማዕከል ወደ መሆን ደረጃ ላይ ነው የደረሰው። እኛ አሁን ወዴት ተቀይረናል? ወደ ማማከር የተቋሙ አማካሪዎች ደረጃ ላይ ደርሰናል ማለት ነው። እንደምታዩት ከዚህ በፊት ስልጠናዎችን ሰጥተን ከዛ በኋላ እያንዳንዱ ግብር ከፋይ በአዋጁ በደንቡ በመመሪያው ላይ ስልጠናውን ስለምንሰጥ እዛ ክሊያሪቲ ለመጠየቅ ይመጣል እኛ ጋር እናማክራለን ማለት ነው። ስለዚህ ወደዛ ነው የተቀየረው። አሰራሩንም ምንድነው ያለው ድረገጽ ተከፍቶለታል። አሁን እዚህ እጃችሁ ላይ ያለው ድረገጽ ገብታችሁ በዩቲዩብም በቴሌግራምም በእነዚህ ድረገጾች ገብታችሁ መግባት ትችላላችሁ። ከዛ በኋላ እያንዳንዱ የሚተላለፉ መልእክቶችን ታገኛላችሁ ማለት ነው። አንዱ ለውጥ ይሄ ነው። ሌላው ቀደም ሲል ፓወርፖይንት አያዘጋጅም ነበር ይሄ ክፍል ማለት ነው። አሁን ግን ብቃቱን እያሻሻለ ስለመጣ ፓወርፖይንት በማዘጋጀት ስልጠናውን እየሰጠነው ያለው ማለት ነው። ስልጠናው ላይ ደግሞ እየሰጠን ያለነው አዲሱ የታክስ አዋጅ ላይ በከፍተኛ ሁኔታ በብቃት ነበር እየተሰጠ ያለው። ኮሽነሩን በዛው ላይ ሰብስበናል። ምን ያህል ነው የስልጠና ጥራታችን የሚለውን ኮሽነሩን በዛው ሰብስበናል። የተወሰነ የተሻለ ነበር። ጥሩና እጅግ በጣም ጥሩ ላይ ነው ያረፈው በአብዛኛው መካከለኛ ላይ ነው። ስለዚህ ይሄ ክፍል ያው በእርግጥ መጀመሪያ ላይ ትንሽ ችግር ነበር። ከዛ ወጥቶ ወደ ትምህርት አገልግሎቱ ለመምጣት እኛም የመጣነው አመጣጣችን ምንድነው ከተለያየ ክፍል ላይ ስለመጣ ትንሽ ተቀብሎ ለመሄድ ችግር ነበረብን። ስለዚህ ከዛ አሁን ወጥተናል። አሁን ወደ ስልጠና ማዕከልነት እየቀየርነው ነው። በማቴሪያልም እየተሟላ ነው። አሁን ይሄ የሚቀርጽበትን ነገር በፊት በሞባይላችን ነበር የምንቀርጸው። አሁን ግን ታብሌት አለ። ከዛም ውጪ ደግሞ ሌሎች ማቴሪያሎችን አሁን ቲክቶከሩም እንሰራለን ማለት ነው። ቲክቶከሩም እንሰራለን። ቁጭ ብለን ቢሮአችን ላይ በአዋጁና በደንቡና በመመሪያው ላይ ኦሬዲ ገለጻ እንሰጣለን። ለዛ የሚያስፈልገንን ነገር ደግሞ የመቅረጫ መሳሪያዎች ያስፈልጉናል። እሱ የሰው ኃይል ማለት የሰው ሀብት እንጠይቀናል። እሱ ከተገዛለን አሁን እዚህ በየእንትኑ ላይ ብሎኩ ላይ ያለው ቴክኒክ ኦሬዲ በፌስ ቱ ፌስ በሆነ በመቀረጽ መልኩ
መልእክቱን እናስተላልፋለን ማለት ነው። ስለዚህ ይሄንን ነው የሚመስለው። ዞሮ ለውጥ ላይ ነው ያለው ትምህርት። አሁን ለውጥ ላይ ነው ያለው። በመጀመሪያው ደረጃ ላይ አይደለም ያለው፣ ለውጥ ላይ ነው ያለው። ስለዚህ ያንን ለውጥ ደግሞ በተቻለ መጠን የሰው ኃይል እጥረቱን በማሟላት የግብዓት ችግሩን በማሟላት ወደ ቀጥታ ወደ ስራ እንድንገባ ልታበረታቱን ይገባል። አመሰግናለሁ።